ሰላም ናችሁ? ዶንጎራ ኮሚቴ ግድ ነው ቤተክርስቲያን ኡራኤል ቤተክርስቲያን ትኒ ቃቋይቱ ምስ አሞ በይዘና በዶት ማሪ አይሽ አሞ አውራተ ማታ ያጉልተ ዋጅታና ሱሚ ከያታተ ሚጥነሽ ማጣን ትወት እሺ ኩኒ ናይት ትኒ ውሽቴ ማይራ ውሽያስ ትወዳ ውሽቴ ዳንቻስ ማፉሽ ማቶ ውሽቴ ማያ ውሽታ አይ ዳንቻስ ማፉሽ ውሽያ ውሻ ነው እኮ እሺ ሌላ ስም አውጣ ቀይራ አጥናፉ አጥናፉ እኔ ውሽቴ ቀይራ አንተ ስም ሃና ቱሉስ ሃና አዎ እንደዛ ይሁን ሃና የሳሙኤል እናት እንዴ ምን ውሽቴ እቺ ነው የሰረጅ ውሻ እቺ ምጥን ደግሞ ምጥነሽ ሂሩት እንደዛ ነው በር ሩት ወይም ሂሩት ሩት ብቻ ሩት ነው ሩትና አውሩፋ የዳዊት አያቶች ናቸው እቺ ሩት እቺ ሃና ያጥናፉ ደግሞ ያጥናፉም ጥሩ ነው ግን ሄኖክ ነው ሄኖክ የአዳም ሰባተኛ ትውልድ እግዚአብሔር አካይዱን ከእግዚአብሔር ጋር አደረገ እግዚአብሔር ወሰደው የተባለው ማለት ነው። ዘፍጥረት ምዕራፍ 4 ላይ ሄኖክ ሩትና ሃና በቃ ሌላ የለም ሌላ እናመሰግናለን። ሰፈሩ አካባቢ የተባረከ ይሁን። አንተም ይሄ እንሰት ያፍራ፣ በቆሎም ጥሩ ያፍራ፣ ይሄ ስኳር ድንቹም ያፍራ። ቡናም እዚህ መሀል ላይ ትከሉበት፣ ጫት እንዳትተክሉ። ቡና ለወስታለ ቡና ትከሉ። ቆንጆ ነው አለ። ንብ ቀፎ እዚህ ጋር ንብ ምናምን ቀፎ ከኋላ አድርጉ። አንድ 5 ቀፎ ማር እንሰጡኝ ማለት ነው። ዶሮ ምናምን አርጉ። የፈረንጅ ዶሮ ይሄ ከሰራችሁ ሀብታም ትሆናላችሁ። አካባቢው ሀብታም ይሆናል። ሀገራችን ሀብታም አይደለም። ንብ ቀፎ ከኋላ እንደዚህ አድርጎ ወደዛ እንውጣ። ወደ መንገድ ደግሞ ቡና አላፈላሽ ይፈላል። እሺ እጠጣለሁ። እሺ ደስ የሚል አካባቢ ነው። እንግዲህ የምንገኘው በሲዳማ ክልል ወረዳው አለታ ጩኮ ወረዳ ደንጎራ ቀበሌ ቀባዶ እንትን ሰፈሩ ግዲው የሚባለው ደንጎራ ኡራኤል ቤተክርስቲያን ያለበት ጋነን ደብረ ሰላም ኡራኤል። እንግዲህ ምዕመናን የተባረከ ህዝብ ነው ያለው እዚህ አካባቢ። አቮካዶ አብልተውኛል ትላንትና። አሁን ቡና ሊያፈሉልኝ ነው። እዛ ሊፈላ ነው አይደል? ይፈላል። ቡና ሊፈላ ነው። ወተትም አለ፣ ቆጮም አለ። እዚህኛው ቤት ወተት ጠጣለሁ። አሁን ይሄኛው የምታዩት አስፋልት ደግሞ ወደ ኬንያ የሚሄደው አስፋልት ነው። ዋናው መንገድ ነው። ከዋናው መንገድ ወደ 500 ሜትር ገባ ብሎ ነው ቤተክርስቲያኑ ያለው። እንግዲህ እናመሰግናለን። በሌላ ጊዜ ደግሞ ሙሉ ቤተክርስቲያኑ ላይ ጉባኤ ያደረግነውን ቀርጸን እናስተላልፍላችኋለን። እናመሰግናለን። ገለቴም